በትላንትና ቪዲዮ በሰራችሁ ነው መልስ የምሰጠው። እሺ ኢንሻአላህ። እና ያ ቪዲዮውን የቀዳችው ሐሳቡን አላስጨረሰችም። ያ ሪከርዱን ያደረገችው የባለቤቴ ነው። አንቺ ባለቤት ነው ተጣጣይ ለማለፈ እኔ እንደሰማሁት ከሆነ ባልሽ ከነጭራሹ ያው ቲክቶክ ምናምን እንደማይጠቀም ሶሻል ሚዲያ ይሄን ነገር ራሱ አልሰማም። እሷ ያደረገችውን ጉድ ይሄን ነው የሰማሁት እህቶች እንደነገሩኝ። አይ ተጠቀመም እሷ አይጠቀምም። እኔ በኢሞ ብቻ ነው የምናወራው። እሱ የሚያውቀው ጉዳይ የለም። ሚዲያ ጣጣም የሚያውቀው ጉዳይ የለም። ይሄ ማታ ነው እኛ ሊቢያ አውርተን ነው ሰዓት ተነስታ ሰዓት 3 በኢትዮጵያ ነው የደወለችለት። እሱ የሰማው ነገርም ከኔ ጋርም አልተገናኘንም። እሱ ያለው ሐቁን ነገራት። ያኔም እንደሷ ቅርጥፍ አድርጎ ለማዋሸት አልተማረበትም። ለዛ ግን እንደገና ደግሞ ወንድ ልጅ እንደዚህ ይዋሻል። ጠዋት እንደዚህ አውርተን ከሰዓት እንደዚህ ያለኝ አለችው። ይሄ ነገር ውሸት ነው አይደል? በፍጹም ሲጀመር ሐሳቡን አላስጨረሰችውም። እሷ የሆነን ፓርት ብቻ ነው ያወጣችው ድምጹ ማለት ነው። እሷ ስትደውልለት እሱ እቃውን ልሰጠን የመሰለው ነገር ነው። እንደዛ ነው። እሱ ቀለሙን አልጨረሽም እንዴ ቀለሙን ጨርሳለሁ እያልሽ አይደለም ወይ የሚለውን ፓርት ራሱ ቆርጧለች። እዛ ቪዲዮ ላይ እኮ ይሰማል። እሱ ስለ ቀለሙ ነው የሚያወራው። እሷ ደግሞ ሚዲያ ላይ ሱማይ መጥፋቱን ነው የምታወራው። እሱ የሚያውቀው ነገር የለም። አልነገርኩትኝም። ሚዲያ ተጠቂም አይደለም እሱ። ያንን ፓርት ቆርጧለች። እሱ ምናምን የሚለውን ነው ብር የለኝም ምናምን እኔ ብያችኋለሁ ወይና እኔ ጋር ሐቅ አላችሁ ምናምን የሚለውን ነገር ጨምራ የሷ የራሷን ውሸት ጨማምራ ነው ያወራችሁ። አው የእህቶች ሐቅ አለ እንደዚህ ነው። በቃ እያንዳንዳችሁ ሐቃችሁን እመልሳለሁ። ህዝቡንም ደግሞ ይቅርታ ትበላለ። በለዛ ግን እሷ ከኛ የምንፈልገው ምንድነው? መታችሁ እናንተ ይቅርታ እስካላላችሁ ድረስ አልፋታችሁም። ያኔ ስሜን አጥፍታችሁ ነው የምትለው። እኛሽ እስከመቼ ድረስ ነው እሷ የምንታገሰው? እስከመቼሽ እያታለለች ህዝቡን ትኖራለች? ደግሞ እኛ አይደለንም ይቅርታ የምንጠይቀው እሷ ናት። በቃ እንደዛ አድርጋለሁ አጥፍቻለሁ ሐቃችሁን መልስላችኋለሁ ይቅርታ ብላ መጠየቅ ያለባት እሷ ናት ወይስ እኛ? ሲፈረዱ ህዝቡ ማለት ነው። ለእሷ ደጋፊ የሆናችሁ ማለት ነው። ሳሌ ይሄን አታደርግም ይሄን አታደርግም። አዎ እኛም ከዛሬ 3 ዓመት በፊት አምነናል ነበር። ዛሬ ግን ይሄው ነው እውነታው። ሰው አይቀየርም አይባልም። ዛሬ ገንዘብ ይቀይራል። አዎ ያጣማል ገንዘብ አጥማማታ እንደዛ ነው የምለው። ምክንያቱም የዛሬ 3 ዓመትና ዛሬ ሳዲ አይደለች። ሰማችሁ አይደል? እንግዲህ የዛሬ 3 ዓመት ስትመጣ ለስደተኞች አሳቢ እኛም ደግሞ ስደተኞች እቺ ያው ከዛ አረብ ሀገር ሄዴ ስለሆነች ለኛ ያሰበች ናት ብለን ነበረ። ዛሬ ግን እሷ በተቀራኒው እኛን ይወጋች ነው ያለችው። ጭራሽ እኛ ጋር እየተጠቀመች ነው ያለችው። እቃ ገዝቻለሁ የምትለው ሁላችሁም እቃ አዝዣለሁ የምትሉ ሰዎች ይሄንን እወቁት። ምንም እቃ የተገዛ ነገር የለም። አንድ ይሄ ማለት ነው። እቃ ሰርቻለሁ የምትለው ውሸቷን ነው። ምንም የቃ ነገር የለም። ለዛ ደግሞ የምስክር ነኝ። የዛ ጊዜ አቡ ፋኖ ያወራት ጊዜ እቃ እንደሌለኝ አውቄያለሁ። በቃ ብሯን እሰጣለሁ ብላ ነበር። ከዛ ወዲህ ነው ደግሞ የሸመጠችው ማለት ነው። የሚገርምሽ ነገር ወላሂ በአላህ ምዬ ነው የምላችሁ። ወላሂ እሷ ያለችው እዛ ከሚሴ አይደል ያለችው? እዛ ያለችበት ቦታ እኔ አንድ ማቀው ሰው አለ። ስሙን መናገር አልፈልግም። እዛው ያውቃታል እሷን በደንብ ሙቤ የነዚህ እህቶቻችን ሐቅ እንድትመልስላቸው ሚዲያ ላይ ስላመጣ በጣም አመሰግናለሁ። አላህ እኛ እዛው እያለን ብዙ ነገር እያየን ዝም ብለናል። አንድ ቦታ ስላለን ነው ዝም ያልነው እንጂ በጣም ብዙ ሰው እየመጣ ስለሷ እኛ ጋርም ሸኮ ያቀርባል። ትክክል ነው ያረከው ነገር ብሎ የሆነ ሰው በውስጥ ነግሮኛል። ወላሂ በአላህ ምዬ እዛው መኪና አዘጋጅቼ እቃዋን ጭኜላት ምናምን እኔ መኪና አዘጋጅታለች አይደል? እቃውን ጭናለች። ቪዲዮ ለምን አላከችልኝ ነበር ተሰርቷል ብላ። ሲጀመር አልተገዛም እቃው። ሐባይቢ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታደሚያን፣ እንግዲህ ባለፈው እህታችን ሳዲ ወጥታ የሰጠችው መልስ ሁላችሁም ሰምታችሁታል፣ አይታችሁታል። እኔም በዛ ላይ ቪዲዮ ሰርቼ ነበር። ግን እህቶቻችን ደግሞ ሙቤ አንተ መልስ ሰጥተሃል፣ እኛም መልስ መስጠት ስለምንፈልግ እድሉን ስጠን ብለውኝ ላይፍ ላይ ገብታለች። እስኪ እንስማት ሀሳብ ካላት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እህቴ ሀያኪላ ተፈضلي። አየው በትላንትና ቪዲዮ በሰራችሁ ነው መልስ የምሰጠው። እሺ ኢንሻአላህ።
እና ያ ቪዲዮውን የቀዳችው ሐሳቡን አላስጨረሰችም። ያ ሪከርዱን ያደረገችው የባለቤቴ ነው። አንቺ ባለቤት ነው ታጣይ ለማለፈ አይዋ ስሚ። አይ እኔ የገረመኝ ነገር እዛ ቪዲዮ ላይ የተናገረችው ነገር እንግዲህ እቃዬን እኔ ጋር አስቀምጪልኝ እንድቃስቀምጥላት ተጠይቃኝ ለምን በኋላ ባልየው ሁለተኛ ሚስት እንዳያገባና እቃውን እንዳይወስድ እንዳይልባት ምናምን ያለችው ይሄ ነገር ትክክል ነው? ባል እንደዚህ ብለሻታል? ያቺን ፓርት እንዳይሰማ ያረኩት ነው እንደው ያቺን ፓርት እንዳይሰማ ያረኩት ነው እንደው ሌላ እንዳያገባ እኮ አይ ለማጣላት የሆነ ሴራ ነው። እና እንደዛ ያ ይሄ ውሸቷን ነው። እኔ እንደሰማሁት ከሆነ ባልሽ ከነጭራሹ ያው ቲክቶክ ምናምን እንደማይጠቀም ሶሻል ሚዲያ ይሄ ነገር ራሱ አልሰማሁም። እሷ ያረገችውን ጉድ ይሄን ነው የሰማሁት እህቶች እንደነገሩኝ። አይ ተጠቀመም እሷ አይጠቀምም። እኔ በኢሞ ብቻ ነው የምናወራው። እሱ የሚያውቀው ጉዳይ የለም። ሚዲያ ጣጣ የሚያውቀው ጉዳይ የለም። ይሄ ማታ ነው እኛ ሊቢያ አውርተን ነው ሰዓት ተነስታ ሰዓት 3 ሰዓት በኢትዮጵያ ነው የደወለችለት። እሱ የሰማው ነገርም ከኔ ጋርም አልተገናኘንም። እሱ ያለው ሐቁን ነገራት። ያኔም እንደሷ ቅርጥፍ አድርጎ ለማዋሸት አልተማረበትም። ለዛ ግን እንደገና ደግሞ ወንድ ልጅ እንደዚህ ይዋሻል። ጠዋት እንደዚህ አውርተን ከሰዓት እንደዚህ ያለኝ አለችው። ይሄ ነገር ውሸት ነው አይደል? አም ቤተሰብ ነኝ እንደው ቃይቱን እንኳን ጥቁርቱን የሚያውቃት ቤተሰብ ነን ካንተ ጋር ብዙ ነገር አውርተናል እኔ እናንተ ምናምን እሱ ራሱ እኮ ቤተሰብ ነን ምናምን ሲላት እኮ ራሱ አይሰማም። በነገራችን ላይ አንተን የበለጠ አውቃለሁ ከሷ ምናምን ያለችው ሲጀመር መጀል አሰጥም ለማውራት እሷ መጀል አሰጥም። የራሷን አስተያየት ብቻ ነው ቶሎ የምትናገረው። ሰው የሚላትን ነገር አታዳምጥም። ያ ምን ጋር ድምጽ ያልተሰማው እኔ ቮይስ ያረከች እንደው ሰራተኞች ግን ለአሊ ቤት ተኝቷል ብሏል። አሊ ቤት ተኝቷል። እሷ ግን ገጠር ሄዷል። እሱ ሰግዶ ዙሁርን ሰግዶ ወደ ሆቴል ሲገባ አሊን ያገኘዋል። የት እሷ በርሱ ፍለፊት ያገኘዋል። ከዛ እንደሚስት እኮ ደውዬላት እኮ አሊ እኮ ወደ ገጠር ሄዷል አለችኝ ምናምን ብሎ ከዛን ቁጭ በል እንነጋገር ብሎ አናገረው። እኔ እንደዚህ ከሻሸመኔ የጠለበችው የዜነብ ቀባ ሚስት ነኝ ምን ብላ ባሏን ሁለተኛ ሚስት ምናምን ያለችው አውቃ ልታጣላሽ ነው። ለምን ሐቁን ይዘሽ ነው መጣሽ? ያለኔ ፍቃድ እኮ ነው የሸጠችው። አሁንም ያውታ የሸጠችው ያለኔ ፍቃድ ነው። እኔን ጠይቃ ነው ትቆያለሽ ወይ ለትንሽ ቀን ነው ያለ ትንሽ ወራት ጠብቂኝ፣ መንገዱ ተዘጋግቷል እኛ ጋር ትንሽ ጠብቂኝ ነው ያልኳት። እሷ ግን ያለኔ ፍቃድ ተነስታ ያንቃሸተችው። እኔ ስጭኝ ባልኳት ሰዓት ደግሞ እቃው የለማ ገና ታሰራለች። ወር 2 ወር ትለኛለች፣ 3 ወር ትለኛለች፣ 4 ወር ትለኛለች። ይሄው 1 አመት አስቆጠረች በራሷ ማለት ነው። ደግሞ እኔ ጋር 3 አመትና 4 አመት እቃሽን አስቀምጠሽ የካርጎ ምናምን ምንድነው መካዘን ማለት እችል ነበረ። ይሄን የምትልበት መካዘን እኔ ጋር ከተቀመጠ ትከፍያለሽ የሚላት መረጃ አላት እንዴ? የላትም። መካዘን አለኝ በቃ ይቀመጥልሻል ያለችኝ። መኪና አዘጋጅቼ እቃዋን ጭኜላት ምናምን እኔ መኪና አዘጋጅታለች አይደል? እቃውን ጭናለች። ቪዲዮ ለምን አላከችልኝ ነበር ተሰርቷል ብላ። ሲጀመር አልተገዛም እቃው። እሺ መኪናውን ልንልክ ነው እቃውን ቪዲዮ ሰርታችሁ ላኩልን ብሎ ጻፈለት። ከዛ በኋላ እስከዛሬ ድረስ መልስ የለም። እሷ ምንድነው መልስ አሰጥም። በዛው ነው በቃ መጣው። አው የህቶች ሀቅ አለ። እንደዚህ ነው በቃ እያንዳንዳችሁ ሀቃችሁን መልሳለሁኝ። ህዝቡንም ደግሞ ይቅርታ ትበል። አለበለዚያ ግን እሷ ከኛ የምንፈልገው ምንድነው መታችሁ እናንተ ይቅርታ እስካላላችሁ ድረስ አልፋታችሁም። ያኔ ስሜን አጥፍታችሁ ነው የምትለው። እኛ እሺ እስከ መቼ ድረስ ነው እሷ የምንታገሰው? እስከ መቼ እሺ እያታለለች ህዝቡን ስትኖራለች? ደግሞ እኛ አይደለንም ይቅርታ የምንጠይቀው እሷ ናት። በቃ እንደዛ አድርጋለሁ አጥፍቻለሁ ሀቃችሁን መልስላችኋለሁ ይቅርታ ብላ መጠየቅ ያለባት እሷ ናት ወይስ እኛ? ሲፈረዱ ህዝቡ ማለት ነው። ለእሷ ደጋፊ የሆናችሁ ማለት ነው። ዛሬ ይሄን አታደርግም ይሄን አታደርግም። እኛም ከዛሬ 3 አመት በፊት አምነናል ነበር። ዛሬ ግን ይሄው ነው እውነታው። ሰው አይቀየርም አይባልም። ዛሬ ገንዘብ ይቀይራል። ያጣማል ገንዘብ አትማማታ። እንደዛ ነው የምለው። ምክንያቱም የዛሬ 3 አመት እና ዛሬ ሰዓዲ አይደለች። ሰማችሁ አይደል? እንግዲህ የዛሬ 3 አመት ስትመጣ ለስደተኞች አሳቢ እኛም ደግሞ ስደተኞች እቺ ያው ከዛ አረብ ሀገር ሄደች ስለሆነች ለኛ ያሰበች ናት ብለን ነበረ። ዛሬ ግን እሷ በተቀራኒው እኛን እየወጋች ነው ያለችው። ጭራሽ እኛ ጋር እየተጠቀመች ነው ያለችው። እቃ ገዝቻለሁ የምትለው ሁላችሁም እቃ አዝዣለሁ የምትሉ ሰዎች ይሄንን እወቁት። ምንም እቃ የተገዛ ነገር የለም። አንድ ይሄ ማለት ነው። እቃ ሰርቻለሁ የምትለው ውሸቷን ነው። ምንም የእቃ ነገር የለም። ለዛ ደግሞ የምስክር ነኝ። የዛ ጊዜ አቡ ፋኖ ያወራት ጊዜ እቃ እንደሌለኝ አውቄያለሁኝ። በቃ ብሯን እሰጣለሁ ብላ ነበር። ከዛ ወዲህ ነው ደግሞ የሸመጠችው ማለት ነው። የሚገርምሽ ነገር ወላሂ በአላህ ነው የምላችሁ። ወላሂ እሷ ያለችው እዛ ከሚሴ አይደል ያለችው?
እዛ ያለችበት ቦታ እኔ አንድ ማቀው ሰው አለ ስሙን መናገር አልፈልግም እዛው ያቃታል እሷን በደንብ ሙቤ የነዚህ እህቶቻችን ሀቅ እንድትመልስላቸው ሚዲያ ላይ ስላመጣ በጣም አመሰግናለሁ አላህ እኛ እዛው ያለን ብዙ ነገር ያየን ዝም ብለናል አንድ ቦታ ስላለን ነው ዝም ያልነው እንጂ በጣም ብዙ ሰው እየመጣ ስለሷ እኛ ጋር ሸኮ ያቀርባል ትክክል ነው ያረከው ነገር ብሎ የሆነ ሰው በውስጥ ነግሮኛል ወላሂ በአላህ እዛው ሚያቃት ሰው ወላሂ ያናስ ወላሂ ያልኩኝ እዛው በደንብ ሚያቃት አብሮ ያለ ሰው ነው ወላሂ እንደዚህ በአላህ የማልኩ አልዋሽመሽም ለዚህ ደግሞ እኛ ምንም ነገር ማድረግ አልችልም እዚሁ ስላለን አብረን ስላለን ምን አይ ይከብዳል ብሎ ነው አብዛው እየኖሩ ምን ይያሉ ገባችሁ ግን ብዙ እህቶቻችን ሸኮ አቀርቧል እነሱ ጋር እና እኛ ሞቢ አሁንም ቢሆን እውነት አለኝ ካለች መታ እዚሁ ትጋፈጥ ህዝቡ ጋር አለበለዚያ ግን ሞቢ ያኔ ካላ በታይ ማንተ ሰበብነህ ኢንሻአላህም ደግሞ አንለቃተም አቃችን እንቀበላታለን የገንዘብ ችግር የለብኝም ብላለች ሪከርዶ ላይ ሰምተዋል አይደል የገንዘብ ችግር ከሌለባት እያንዳንዷ ያለውን መረጃ ደረሰ እያንዳንዷን ሂሳብ ትከፍላታለች በቃ እኔ የገንዘብ ችግር የለብኝም ያለባትም በቃ ኢንሻአላህ ሞቤ ማለት አሁን ዝቅ ሳይሆን ብዙ እህቶች በየዋህነት ደግሞ ሚዲያ ላይ በጣም መልካም ሰው ሆና ስለቀረበኝ ሁሉም እህቶች ደግሞ አምነናታል ሁሉም ሰው የሚገርም ወላሂ እያለቀሱ እየለመኗት እያለቀሱ ሀገር የገቡቶች አሉ ምንም መረጃ ጠፍቶባቸው ለመረጃ በሰዓቱ ለማስቀመጥ አምነዋት ነበር ሱብሃንአላህ ደግሞ የዛሬ 3 አመት ሰውም ንጹህ ነበር እንደዚህ የተጨካከነም አልነበረም በቃ ሰው በንጹህ ልብ ነበር የሚታወቀው አሁን ከ2 አመት ወዲህ ነው እንግዲህ ከሌም የተባለውና ከዛ በፊት ግን ሰው ንጹህ ስለነበር አንዱ ምንም የሚጠረጥርበት ነገር አልነበረምና መረጃ ምንም ሳያስቀምጡ እያለቀሱ እየለመኗት ሪከርድ ያለ እያለቀሱ እየለመኗት ኢትዮጵያ ገቡቶች አሉ ብር ችግር የለብኝም እኮ አለች ብር ችግር ከሌለባት ለምን ጠይቃ ሀቃችንን አንሰጣለን የአራት ልጆች ኮሜንት እኔ ስክሪንሻት ያደረኩት ዩቲዩብ ላይ አራት ልጆች ብሬን መልሽልኝ የሚሉ 4 ልጆች ትናንት ራሱ ማታ ላይ እንደገባው ስክሪንሻት አድርጌያለሁ በጣም ብዙ ናቸው ሀዩኔ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ናቸው አልহামዱሊላህ አማን ነው አልহামዱሊላህ እሺ ተፈضلي ትናንትና በሰራችሁ ታዳ መልስ ለመስጠት ነበረ ያኔ ሪከርድ አወጣችሁ አንተ ጋር ተመምጣታችን በፊት በሆነ ጋዜጠኛ አናግረናት ነበረ ማን ሳዳን አዎ ወደ ጉዳዩ ስገባ ከሰሞኑ በተለያዩ የማህበራዊ ድረገጾች በቲክቶክ በዩቲዩብ አረብ ሀገር ላይ የሚገኙ እህቶች በተለያየ አጋጣሚ ለራሳቸው ሊሆን ይችላል ለዘመዶቻቸው ለቤተሰቦቻቸው እቃ መግዛት ፈልገው እቃውን ለመግዛት ደግሞ በቀጥታ ለሚገዙላቸው ቤተሰቦቻቸው ሳይሆን ዩቲዩብ ላይ ለሚሰሩ ሰርፕራይዝ ለሚያደርጉ ማለትም አደራውን ከውጭ ሀገራት ከሚገኙ ወገኖች ተቀብለው ትዛዙን ተቀብለው የሚሰራም ከሆነ አሰርተው የሚገዛም ከሆነ ደግሞ ገዝተው ለሚመለከተው አካል ወይም ደግሞ መድረስ ላለበት አካል ለማድረስ ቃል ገብተው ገንዘብ ከተቀበሏቸው በኋላ ትዛዛቸው እንዳልተፈጸመ እና አደራቸውን እንደበሉባቸው በማመልከት እንግዲህ በተለይ በቲክቶክ ላይ በላይቭ ከዛ ባሻገር ዩቲዩብ ላይ ቪዲዮ ተሰርቶበታል ዛሬም ብቻ አይደለም በተደጋጋሚ በርካታ እህቶች እከሌ የሚባለው ዩቲዩበር እከሌ የሚባለው ማህበራዊ ሚዲያ ላይ የሚሰራ ሰው ይሄን ያህል 100 ሺህ ብር አደራ ሰጥቼው ከተቀበለ በኋላ በዚህ መንገድ ሳያደርስልኝ ከዛ በኋላ ስልክ ማያነሳልኝም ዘግቶብኝ እንዲህ የሚሉ አቤቱታዎችን በተለያየ ጊዜ በጥቆማ መልክ ለኔ ታደርሱ ነበር ያው እንደ ማህበራዊ ሚዲያ ጉዳዩን ወደ ሚዲያ አውጥቸው ፕሮግራም እንድሰራበትና እነዛ ሰዎችም ገንዘባችሁ እንዲመልሱላቸው አንዳንዶቻችሁም ደግሞ በውስጥ እንድጠይቅላችሁ እንዳናገርላችሁ ጠይቁ ነበር ከሰሞኑ ግን ለየት ባለ መንገድ ቅድም ያልኳችሁ ዩቲዩብ ላይ ቲክቶክም ላይ ጉዳዩ ከመነሳቱ በፊት እዛ ላይ ጉዳዩን ያነሱት ልጆች መጀመሪያ ለኔ መተው ጥያቄ አቀረቡልኝ ከዛ በኋላ ደግሞ ብቻችሁን ከሆናችሁ እስኪ ያን ሰው የሁለት ሰው ጉዳይ ነው ወይስ የብዙ ሰው ጉዳይ ነው ስላይ በርካታ ነን ብለው በግሩፕ ተሰባስበው ቴሌግራም ላይ ቡድን ፈጥረው እኔን ካናገሩ በኋላ የነሱ መረጃ ተቀብዬ እንግዲህ በዛ ቪዲዮ ላይ ወይም ደግሞ በዛ ቲክቶክ እና ዩቲዩብ ላይ ስማቸው ወደ ተነሳው ዩቲዩበሮች ደወልኩ ማለት ነው ጉዳዩን ለማጣራት ሞከርኩኝ አዎ ትክክል ነው ይሄን ያህል ብር ተቀበለናል እኛም ምክንያት አለን በዚህ ምክንያት ነው ያዘገየ ነው ግን ጊዜ ይስጡን እናደርሳለን አንተም በውስጥ ስላናገርከን እናመሰግናለን የሚል ምላሽ ሰጡኝ ለልጆቹም እንግዲህ በዚህ ሁኔታ ላይ ያለ ከዛ በኋላ እንግዲህ ቲክቶክ ላይና ዩቲዩብ ላይ በቀጥታ ባለ ጉዳዮችም ጋር ደርሶ ሚዲያም ላይ ወጥቶ ለማንኛውም ሰው ይፋ ሆኖ እናንተም ጉዳዩን ሰምታችሁታል አዎ እሺ ሶስታችንም ማለት ነው ሶብሪናም
እቺ ጓደኛችንም አለ እሺ እነሱ ሲያዋራን ለአንድ ሳምንት ለ15 ቀንም ቀን ስጧት ምናምን ብሎ ሲያዋራት እሷ ጋር ከዛም በፊት ነው መልስ የሰጠችን እሱ ሲያወራት ነው ለኛ መልስ የመለሰችው ከዛ በፊት አታወራንም ነበር ያንን ሪካርድ በቃ ችግር የለውም ብር ተበልቶብኝ ነው ዘመድ ወስዶብኝ ነው ብሬን ትንሽ 15 ቀን ስጪኝ ምናምን ስትለን ለሁላችንም ማለት ነው ለሁለታችን ይመስለኛል መልስ የሰጠችን የዘን ሰዓት ማድሬ አንቺ ስንት ብር ነው ያለብሽ እሷ ጋር ከይቅርታ ጋር 140 ሺህ ብር ነው ያለባት 140 ሺህ ብር ረሲድም አለ እናንተ ጋር ኦኬ እሺ ከዛ ትናንትና ያንን ነው ሪከርድ ያወጣችው ልጁ መልስ እንዲያዋራን እሺ ችግር የለውም በቃ 15 ቀን ካልሽ እስከዛ አጠብቅሻለሁ የሚለውን ነበረ ከዛ በኋላ አንተ ጋር ከመጣን በኋላ ያወራኋትን አይደለም ያወጣችው ስለዚህ የቆየ ሪኮርድ ነው ያወጣችው ማለት ነው የቆየ ሪከርድ ነው ያወጣችው የዛ ልጁ ሲያወራን በቃ እሺ በዛም ካደረሽልን እሺ እንጠብቃለን ምናምን ብዬ ያወራኋትን ነው ያወጣችው እሱንም ሙሉ አላዳመጠችም ግማሽ ነው ያደረገችው አንቺ ምንድነሽ ፈቃደኛ ነሽ አሁን እዚህ ጋር ያ ነገር ውሸት እንደሆነና ትናንትና የተናገረችው ነገር አዲስ እንዳልሆነ ቪዲዮ ሰርቼን ለሌላው ባስተላልፍ ፈቃደኛ ነሽ ልንገርላችሁ ትፈልጋላችሁ አይ ነገር ነገርልኝ እሺ እኔም ውሸትን ለዚህ እኮ ነው ለዚህ ነው እኔም ይሄኛውን ርዕስ የሰጠዋት አያችሁ እኔ ዛሬ ስገባ አንባችሁታል የሰራሁትን እንትን ምንድነው ያልኳት በውሸት ያው በውሸት የሰጣችሁ መልስ ብዬ ነው እንትን ያልኩት ዛሬ ቪዲዮ የሰራሁት ማለት ነው ለምን በውሸት ነው የተናገረችው ገባችሁ ሰርቻለሁ በደንብ አርግቼ ግን እኔ የራሴን ሐሳብ ነው የናንተን አላስገባው እናንተ የምትናገሩትን እዛ ላይ አሁን አስገባዋለሁ ስለዚህ ማስተላለፍ በትናንትና ቪዲዮ ላይ የምትሉትን ነገር በደንብ አስተላልፉ ሐሳባችሁ ኦኬ እና አንቺ ምን ትያለሽ አዩ ትናንትና በሰራችሁ ቪዲዮ ላይ የቱ ጋር ነው ውሸቱን የዋሻችሁ የቱ ጋር ነው ሐቅ የተናገረችው ምንም ሐቅ የለባትም ሁሉም ውሸት ነው ሲጀመር ብራችሁን አልበላዋችሁም የምትለው ከዚህ በላይ እንዴት ትብላን መረጃ ስለሚሆን እምቢ ማለት አትችልም ምክንያቱም ረሲድኛ ጋር ስለሚኖር ማለት ነው እኔም ቢያላልኳቸውም ብራቸውን አልወሰድኩም ነው የምትለው ዛሬ ነገ ማለትም እኮ ያው እንደ መካድ ነው እየቆየ ረሲድ ይጠፋል ከዛም በኋላ ያለ መረጃ ደግሞ አትቀበልም አትሰጥም ብር አታምንም ማለት ነው የእህታችንን 90 ሺህ ብር ክዳት አለች ረሲድ ስለጠፋባት አውጥታ ብትሰጣትም አላመነችላትም አሁን የኔም እየቆየ ያለ ረሲድ ሊጠፋብኝ አሰጠኝም ይሄንኑ ያለው እንኳን እና ሁሉም ነገር ውሸት ነው የሰጠችው ምንም እውነት የለውም ብዙ ልጆች ደግሞ ባይሞኙና እሷን እውነተኛ ናት ባይሉ ጥሩ ነው ላለው እኛ ሳንበላ ተበልተናል ብለን አንቺ ግን እሷ አሁን ለኔ ለምንድነው ልጆቹን ማታናግሪያቸው ስላት የፈለገኝ ሰው እኔ ጋር ሐቅ ያለው እኔ ጋር ይምጣ እያለች ነው አይ እነሱ እኮ አንቺ ጋር ሲመጡ አታናግሪያቸውም ብሎ ካርግተሻቸውላት ውሸትህ ነው አንተ እየዋሻህ ነው ብላ ጻፈችልኝ እኔ ማንን ብሎክ ያደረኩት ነው በዚህ ላይ ምን ትያለሽ እኔ ጃኔ ብሎክ አላረገችኝም ግን ታወራለች ትክክለኛ መልስ አይደለም የምትሰጠኝ አሁንማ መጨረሻ አንተ ጋር ከመጣን በኋላ 3 ወር ከ2 ወር እስከ 3 ወር ነው ያለችው ልክ አዲስ እንደሚሰራ ማለት ነው የኔ አልቆልሻል መጋዘን ነው ያለው ትንሽ ቀስጭኝ አዲስ አበባ መጋዘን ከዛ አልመጣልኝም እኔ ጋር ደረሰም ነው ያለችኝ እሺ ከከፈልኳት 7 ወር ሆኗል ሙሉ ቦርንስ አንቺን ብሎክ አላረገችሽም አዝጋን ይመሳለኝ ምክንያቱም ይሄ ታወራቸዋለሁ የምትለው ውሸት ነው በፍጹም አታወራም ግን የሆነ ታዋቂ ሰው በውስጥ እንደዚህ ሲጠይቁልን ናሩልን ስለለ ያን የሆነ መልእክት ሲደርሳ ብቻ ምንድነው ምናምን ብላ ነው የምታወራው እንጂ ከዛ ውጭ አትመልስ ግን እናንተ ለኔ ያላለቻችሁኝም በውስጥ ስናናግራት አትመልስልንም አትመልስም ግልጽ እኮ አዲስ ሰው ነው የምትቀበለው ሙቢ ያላላችሁኝም ብላችሁኛል እኮ ግልጽ ነው አትመልስልንም ለኛ አትመልስም በፍጹም ግን በአዲስ ቁጥር ስንጽፍላት ትመልሳለች ለዚህ ደግሞ መረጃም አለ አዲስ ቁጥር ከሆነ ቶሎ ነው የምትመልሰው እኛን ግን አይታ ወይ ደግሞ ቴክስቱን ወይ ሪካርዱን ሰምታ ዝግት ነው የምታረገው መስመርም አትመልስም ለዛ ነው እኛ መካዘን ለምትለው ሙቤ አዲስ አበባ ሲጀመር አረቢያ መጅልስ ሳምንት ብቻ ነው በጣም ቆየ ከተባለ 15 ቀን ነው አዲስ አበባ እኔ አሰርቼ ነው ዝም ብዬ አይደለም ማወራው መጠየቅ ራሱ ይችላል የትኛው ቦታ እንደምታሰራ ብትናገር መጠየቅ ይቻላል ማን ነው አመት ምናምን የሚያቆየው አዲስ አበባ ላይ ይሄ ውሸት ነው ሰማችሁ እንግዲህ ኢንሻአላህ ሁላችሁም ሀባቢ እንግዲህ እንደሰማችሁት ነው አላህ እንግዲህ ያግዛችሁ ነው ወላሂ እንግዲህ ያው ጉዳዩን እንደካ እንዲመጣ አረጋችሁ ነው በተቻለ መጠን
እሷን በውስጥ አናግሪያት በውስጥ ዋትስአፕ ግሩፕ ከፍተን እናንተንም ጋብዣችሁ እኔም ኡስታዞችን ፈልጌ በመሃል የሆነ መብት ልፈልግ ነበር። ለምን እህታችን ናት፣ ሚዲያ ላይ ወጣ የልጆች እናት ናት። እንደዚህ ደረጃ ሊደርስ ፈልጌ አልነበረም። ግን እሷ የጻፈችልኝ ኮሜንት አሳይቻችኋለሁ። በቻልኩ መጠን ከጎናችሁ ቆሜ ገንዘባችሁን እንድታገኙ አረጋለሁ። አላህ ያግዘኝ፣ እናንተንም አላህ ያግዛችሁ። ግን የተበላችሁ ልጆች አሁንም ነውና ሪማዝን አናግሯት፣ መረጃ ስጡን። እኔ አንዳንድ ሰዎችን አናግሬ እናንተ ገንዘባችሁን ማግኘት እድል እንዳላችሁ ነው የሰማሁት። ግን ያው ክስ መክሰስ አለባችሁ። እንዴት እንደምታደርገው እዚህ ጋር ያው በሚስጥር ይዘነው በውስጥ ብናወራ ይሻላል። አንዳንድ ሰዎችን ጋብዣቸውም ነበርና በዚህ ጉዳይ ላይ እንደውም እኛ መልእክት ሁሉ እናስተላልፋለን እህቶቻችን ብዙ መብት እንዳላቸው ምናምን የሚለውን ነገር ለእኔም ሲነግሩኝ ነበርና ኢንሻአላህ አብሽሩ ሐባይቢ፣ አላህ እንግዲህ ሐቃችሁን ይመልስላችሁ። ግን ተጠንቀቁ ሐባይቢ። እህቶቻችን በሰጠችው መልስ ላይ የሰጡትን መልስ ሁላችሁም ሰምታችኋል። ፍርዱ ለእናንተ ትቻለሁ። እስኪ ሳዲ በተናገረችው ላይ ኮሜንት ገብታችሁ አንብቡ። ስንት ሰው ነው እኔም ብር በልተኛለች እያለ ኮሜንት ላይ የጻፈው? አሁን በሰራችሁ ቪዲዮ ላይ እነዚህ ሰዎች የሰውን ብር በልተዋል ወይንም ቀርበው ሚዲያ ላይ የግዴታ ሙቤ ሚዲያ ላይ መሆን የለበትም። ሌላ ሚዲያ ላይ ሌላ ሰው ጋር ላይፍ ላይ ቀርበው ልጆቹ እነዛ ላይ ገንዘባቸው የተበሉት መጥተው ከነሱ ጋር ተነጋግራ ያለውን ችግር መፍታት አለባት። ልጆቹ አንዳንድ ነገር እያረጉ ነው፣ በውስጥ ከኔ ጋር እየተነጋገር ነው። ለምን መረጃ አላቸው። እነዚህ ሁለት ግለሰቦች ብራቸውን የወሰዱባቸው ወደ ህግ መቅረብ አለባቸው። ለምን ብትሉኝ ሌላ መልካም ጥሩ እህቶች አሉ ኦንላይን እንደዚህ ቢዝነስ የሚሰሩ፣ የእነሱን ስም እያጠፋቸው ነው። በነገራችን ላይ አሁን ብዙ በርካታ እህት ወንድሞቻችን አሉ በዚህ ስራ ላይ የሚሰሩ ኦንላይን ላይ እቃ እየሸጡ የሚተዳደሩ ሊኖሩ ይችላሉ። ግን አንዲት እህታችን ምናለች ባለፈው ላይ ሁለተኛ እኔ ዩቲዩበሮች ምናምን ከነሱ እቃ አላዝም ሌቦች ናቸው ተናዳ ሁሉንም በአንድ ላይ ወቀሰች ማለት ነው። ግን ለምን ብትሉኝ በሳዕዲና በአሊ ምክንያት በእነሱ የተነሳ እንደዚህ አይነት ነገር የተከሰተ ነው። በህግ መጠየቅ አለባቸው። አልፈለጉም። እኛ መጀመሪያ ነገሩ እንደዚህ እንዳይጋጋል በውስጥ እናናግርሽ፣ አንቺ ነይና ከእህቶቻችን ጋር እንነጋገርተን ብር ያለው እኔን መጥቶ ይጠይቀኝ፣ ከእናንተ ጋር ምን የምነጋገረው ነገር የለም ብላለች። እነዚህ እህቶቻችን በጣም ሞክሯል፣ ጥሯል፣ መልሳቸውን ሰምታችኋል። ስለዚህ አሁንም ቢሆን እህቶቼ ጥንቃቄ አድርጉ፣ እናንተ እንድትማሩበት ነው ይህ ሁሉ ነገር። እኛ ምንለፋው ምን ደግሞ እንዳትበሉ እባካችሁን እህቶቼ ጥንቃቄ አድርጉ። እኔ በጣም ነው የምታሳዝኑኝ ወላሂ። ይህ ሁሉ ብር 400,000 ብር ማለት በጣም ብዙ ብር ነውና ለማንኛውም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ገባችሁ? ምንድን ነው የምትሉት? ቢሆን ከፈለገች እኔ ጋር ባለሁበት ላይፍ ላይ መታ እኔ እንዲህ ነው ብላ ከልጆቹ ጋር መነጋገር ትችላለች። ወደ መብት መሄድ እንችላለን። አልፈልግም ካለች ደግሞ ህግ አለና በህግ ትጠየቃለች። እነዚህ እህቶቻችን አረብ ቤት ነው የሚሰሩትና ማንም የላቸውም ምን ያመጣሉ ብላ ከሆነ እኛ ከጎናቸው ቆመን እናግዛቸዋለን በአላህ ፍቃድ። እናንተ ደግሞ ቪዲዮን ላይክ አድርጉት፣ ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ውድ የሙቤ ቤተሰቦች አሰላሙ አለይኩም ወራህመቱላህ ወበረካቱ። ላይክ ያደርግን